የሪአክሽን ቪዲዮ እንዴት ይሰራል የሚለው የብዙዎቻችሁ ጥያቄ ነው። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሪአክሽን ቪዲዮ እንዴት ይሰራል የሚለውን ምርጥና አጭር ዘዴ ልናገርላችሁ መጥቻለሁ ማለት ነው። የሪአክሽን ቪዲዮ መስራት የምንችለው በሶስት መንገድ ነው። አንደኛው በጣም ከባዱ መንገድ ብለን እንጠራዋለን። ሁለተኛው ደግሞ መካከለኛ በሆነ መንገድ፣ ሶስተኛ ደግሞ እጅግ በጣም ቀላል በሆነ መንገድ መስራት እንችላለን ማለት ነው። ዛሬ ግን ለእናንተ ማሳያችሁ በመካከለኛው መንገድ ብዙ ዩቱበሮች የሚሰሩትን አጭር እና በጣም ምርጥ የሆነ መካከለኛውን ዘዴ ነው ማሳያችሁ ማለት ነው። በዚህ አሰራር ብዙ ዩቱበሮች እየተጠቀሙ ይገኛሉ። እንዲህም እያደረጉ በዚህ መንገድ በመስራታቸው ብቻ በዩቱብ በጣም ብዙ ገንዘብ ተከፋይ በመሆን ታዋቂ ሲሆኑ እንመለከታለን ማለት ነው። በቅርቡ እንኳን ስንመለከት በዩቱብ ላይ የሪአክሽን ቪዲዮ በዚህ መንገድ እየሰሩ ያሉት በጣም ብዙ ቪዲዮ ኤዲተሮችን እና ከነሱ ጋር አብረው የሚሰሩ ሰዎችን ሲፈልጉ እናም ደግሞ በተጨማሪ ታዋቂ ሰዎችን ከነሱ ጋር አብረው የሚሰሩ ዩቱበሮችንም ጭምር እንዲሁም ደግሞ የተለያዩ ታዋቂና ቲክቶከሮችን የመሳሰሉ ሰዎችን በማምጣት ስቱዲዮአቸው በመጋበዝ የሪአክሽን ቪዲዮ አብረው ሲሰሩ እንመለከታለን ማለት ነው። ይህ ከየትም የመጣ አይደለም፣ በእንደዚህ አይነት መንገድ ስለሰሩ ብቻ ነው ማለት ነው። የሪአክሽን ቪዲዮ ለመስራት ያላችሁበት ቦታ የትም ሊሆን ይችላል። የቦታው ቆንጆ መሆን ወይም ጥሩ ህንፃ ውስጥ መሆን ወይም በተለያየ ጎጆ ውስጥ መሆኑ አይደለም። ትክክለኛ አሰራር መስራት የምትችሉት በጣም በቀላል መንገድ ነው። ቦታ አይወስነውም ማለት ነው። ዛሬ የማሳያችሁ ምርጥ ዘዴ ነው። ለእናንተ የሚያስፈልገው በመጀመሪያ ሁለት ስልክ ያስፈልጋችኋል። ኦር አንድ ስልክና አንድ ታብሌት ኦር አንድ ፒሲ ያስፈልጋችኋል ማለት ነው። የመጀመሪያው ምን ታደርጋላችሁ? ቪዲዮ ለማየት ትጠቀማላችሁ። አንደኛውን ደግሞ ቪዲዮ ለመቅረጽ ትጠቀማላችሁ ማለት ነው። ስለዚህ በጣም ያሳቃችሁን ቪዲዮ አንዱን ትመርጣላችሁ። ኦር ሁለት ሶስት አድርጋችሁ መምረጥ ትችላላችሁ። ከዛ በኋላ በታብሌታችሁ ኦር በኮምፒውተራችሁ ኦር በሌላኛው ስልካችሁ ታስቀምጣላችሁ። ከዛ በኋላ ያኛው ስልክ ለማየት ምቹ በሚሆንበት ቦታ ታስቀምጣላችሁ። አንደኛው ስልክ ደግሞ እንደ ካሜራ ከፍ አድርጋችሁ ትጠቀማላችሁ። ልክ ስለዚህ ቪዲዮ መክፈት ስትጀምሩ ጊዜ ቪዲዮ መጫወት በሚጀምርበት በዚያው ሰዓት ደግሞ የሌላኛው ስልካችሁን ደግሞ ካሜራ ታበራላችሁ ማለት ነው። ከዛ በኋላ ቪዲዮ እናንተን ባሳቀበት ቦታ መሳቅ ትጀምራላችሁ። ቪዲዮ ካለቀ በኋላ ደግሞ መጨመር ያለባችሁን ሐሳብ ኦር ቀልዶችን ሌላ ቀልዶችን መሳቅም ሊሆን ይችላል። እነዚያን ነገሮች ትጨምራላችሁ። ከዛ በኋላ በቀጥታ አሁን መቅረጹንና ማየቱን ጨረሳችሁ ማለት ነው። ከዛ በኋላ እናንተ የቀረጻችሁትንም እንዲሁም ደግሞ ያሳቃችሁትንም ቪዲዮ ለሪአክሽን ቪዲዮ አሰራር እንድመታችሁ ሁለቱንም ቪዲዮ በአንድ ላይ በመያዝ ወዴት ነው የምትሄዱት? ወደ ካፕካት ቪዲዮ ኤዲተር ትገባላችሁ። ካፕካት ነክታችሁ ወደ ውስጥ ስትገቡ ኒው ፕሮጀክት የምትለውን ቦታ ታመጣለች። ኒው ፕሮጀክት የምትለውን ቦታ ከነካችሁ በኋላ ደግሞ ፎቶ የምትለውን ቦታ ትነካላችሁ። ለባክግራውንድ የሚሆን ምርጥ ፎቶ አንዱን ዝም ብላችሁ ትመርጣላችሁ። ከዛ እስከምትፈልጉበት ቦታ ድረስ ታራዝማላችሁ ወደፊት። ከዛ በኋላ ከታች በምርጫ መካከል አድ ኦቨርሊ የምትል ቦታ አለች። እሷን አንደ ትነካላችሁ። ከዛ በኋላ እናንተ አሁን ቪዲዮን የሚያስቀውን ቪዲዮ እያያችሁ የተቀረጻችሁትን ቪዲዮ ታስገባላችሁ። ከዛ በመቀጠል እንደገናም ደግሞ አድ ኦቨርሊ ትላላችሁ። ቅድም ደግሞ ያሳቃችሁ ወይም ሪአክሽን ቪዲዮ የሰራችሁበትን ቪዲዮ ታስገባላችሁ ማለት ነው። አንዱን በአንዱ ጎን ሌላኛው በሌላኛው ጎን ታስቀምጣላችሁ። እዚህ ጋር ጥንቃቄ ማድረግ አለባችሁ። የእናንተን የሪአክሽን ቪዲዮ የምትሰሩበት ዋናው የሚያስቀው ቪዲዮ በሚቀርብበት ጊዜ ዝቅ ታደርጋላችሁ። የእናንተን ደግሞ ሪአክሽን እናንተ ሪአክት ስለማታረቁ ቁጭ ብላችሁ እያያችሁ ስለሆነ የእናንተን በጣም ዝቅ ታደርጉና ሪአክት ሰዎች የሚያደርጉበትን የሚያስቀውን ቪዲዮ ደግሞ ከፍ አድርጋችሁ ታሳያላችሁ። በዚህ መንገድ ሰዎች ያያሉ፣ ይስቃሉ። እናንተ ደግሞ በተራችሁ መሳቅ በምትጀምሩበት ጊዜ ወይንም ሪአክት ማድረግ በምትጀምሩበት ጊዜ ደግሞ የእናንተን ወደፊት እንዲመጣ ዞም ታደርጋላችሁ ማለት ነው። በእንደዚህ አይነት መንገድ በቀላሉ ሪአክሽን ቪዲዮ ሰራችሁ ማለት ነው። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ አስቀምጡ በኮሜንት። ለዛሬ በዚያ ብቻ ያለው ይመቻችሁ።